በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ። እሰግድለኪ እሰግድለኪ እሰግድለኪ። እግዚአብሔር ከአንቺ ሰው ነው፣ ሙሽራ ከጨቅላ እንደወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ከአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌል የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውደድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛም ከምንወደው እሱም ከሚወደድ ልጅሽ በደላችንን ኃጢአታችንን ይቅር ዘንድ ለምኝልን፣ ለዘላለሙ ይቅር ይበለን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣሉ አላት። እመቤታችንም ፈጣሪ ጌታዬ ሆይ በእኔ ዘንድ እኒህ 5 ሐዘኖች ይበልጣሉ አለችው። ከ5ቱም አንዱ አይሁድ እንዲገሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው አለችው። ሁለተኛውም 3 ቀን በቤተ መቅደስ ፈልጌ ባጣው ጊዜ ነው። ሦስተኛውም እግርህንና እጅህን አስረው በጲላጦስ አደባባይ የገረፉን ግርፋት ባሰብኩ ጊዜ ነው አለችው። አራተኛውም በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበዴዎች መካከል እንደሰቀሉ ባሰብኩ ጊዜ ነው አለችው። አምስተኛውም ወደ አዲስ መቃብር ውስጥ እንደወረድኩ ባሰብኩ ጊዜ ነው። ጌታችንም እናቱን ድንግል ማርያምን በእኔ ምክንያት ያገኙሽን እኒህ ሐዘኖችንና መከራዎችን በሰላመ ገብርኤልንና አቡነ ዘበሰማያትን እየደገመ ያሰበውን ኃጢአቱን እኔ ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አላት። እናቴ ሆይ ከሞቱ አስቀድሜ በሦስተኛው ቀን ከአንቺ ጋር መጥቼ እገለጽለታለሁ። ይህንንም ሲያነብ ሰምቶ ዶክስዮስ ምእመናን ያነቡት ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። ልመናዋ ክብሯ አማላጅነቷ እዚህ በተሰበሰብነውም በሀገራችንም ለዘላለም ጸንቶ ይኑር። ጣዕሟን በአንደበታችን ፍቅሯን በልቦናችን ያሳድርብን። አቡነ ዘበሰማያት